ሰላም ጤና ይስጥልኝ ውድ ተመልካቾች እንዴት ናችሁ? በባለፈው ክፍል የማቴዎስ ወንጌል ምዕራፍ 8ን አጥንተናል። በዛሬው ክፍል የማቴዎስ ወንጌል ምዕራፍ 9ን እናጠናለን። እስከ መጨረሻው ድረስ እንድታዳምጡት እጋብዛችኋለሁ። የማቴዎስ ወንጌል ምዕራፍ 9 በአጠቃላይ 38 ቁጥሮች ያሉት ሲሆን እነዚህን ለስድስት ከፍለን እናጠናለን። የመጀመሪያው የማቴዎስ ወንጌል ምዕራፍ 9 ከቁጥር 1 እስከ 8 ያለውን ስናጠና ኢየሱስ ክርስቶስ በአልጋ ተኝቶ የነበረውን ሽባውን ሰው ኃጢአቱን ይቅር እንዳለለትና እንደፈወሰው እናገኛለን። እንደዚህም ይላል፣ በታንኳም ገብቶ ተሻገረና ወደ ገዛ ከተማው መጣ። እነሆም በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞህ ኃጢአትህ ተሰረየችልህ አለው። እነሆም ከጻፎቹ አንዳንዱ በልባቸው ይህስ ይሳደባል አሉ። ኢየሱስም ሐሳባቸውን አውቆ እንዲህ አለ፣ ስለምን በልባችሁ ክፉ ታስባላችሁ? ኃጢአትህ ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል? ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ሥልጣን እንዳለው እንድታውቁ በዚያን ጊዜ ሽባውን ተነሳ፣ አልጋህንም ተሸከምና ወደ ቤትህ ሂድ አለው። ተነስቶም ወደ ቤቱ ሄደ። ሕዝቡም አይተው ተደነቁ። ለሰውም እንደዚህ ያለ ሥልጣን የሰጠን እግዚአብሔርን አከበሩ። ከዚህ ክፍል የምንማረው ኃጢአታችንን የሚያስተሰርይልን ኢየሱስ ክርስቶስ እንደሆነ ይህ ክፍል ያስተምረናል። ሁለተኛው የማቴዎስ ወንጌል ምዕራፍ 9 ከቁጥር 9 እስከ 13 ያለውን ስናጠና ቀራጩ ማቴዎስ ኢየሱስ ክርስቶስን እንደተከተለው እናገኛለን። እንደዚህም ይላል፣ ኢየሱስም ከዚህ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። በቤቱም በማዕድ ተቀምጦ ሳለ እነሆ ብዙ ቀራጮችና ኃጢአተኞች መጥተው ከኢየሱስና ከደቀ መዛሙርቱ ጋር አብረው ተቀመጡ። ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ስለምን ይበላል አሏቸው። ኢየሱስም ሰምቶ ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም፣ ነገር ግን ሄዳችሁ ምሕረትን እወዳለሁ መሥዋዕትንም አይደለም ያለው ምን እንደሆነ ተማሩ። ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁምና አላቸው። ከዚህ ክፍል የምንማረው ልክ እንደ ማቴዎስ ኢየሱስ ክርስቶስን መከተል እንዳለብን፣ እንዲሁም ኢየሱስ ክርስቶስ ኃጢአተኞችን ወደ ንስሐ ሊጠራ እንደመጣ፣ እንዲሁም ከመሥዋዕት ይልቅ ምሕረትን እንደሚወድ ይህ ክፍል ያስተምረናል። ሦስተኛው የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 እስከ 17 ያለውን ስናጠና ኢየሱስ ክርስቶስን ስለ ጾም እንደጠየቁት እናገኛለን። እንደዚህም ይላል፣ በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርት ግን የማይጾሙት ስለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜም ይጾማሉ። በአረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያውም ልብሱን ይቦጫጭቀዋልና መቀደዱም የባሰ ይሆናል። በአረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ። ከዚህ ክፍል የምንማረው ኢየሱስ ክርስቶስ ስለ ጾም አስፈላጊነት ለደቀ መዛሙርቱ እንዳስተማራቸው ይህ ክፍል ያስተምረናል። አራተኛው የማቴዎስ ወንጌል ምዕራፍ 9 ከቁጥር 18 እስከ 26 ያለውን ስናጠና ኢየሱስ ክርስቶስ ለ12 ዓመት ደም የሚፈሳትን ሴት እንደፈወሳትና የሞተችዋንም ሴት ከሞት እንዳስነሳት ይህ ክፍል ይነግረናል። እንደዚህም ይላል፣ ይህንንም ሲነግራቸው አንድ መኮንን መጥቶ ልጄ አሁን ሞተች፣ ነገር ግን መጥተህ እጅህን ጫንባት በሕይወትም ትኖራለች እያለ ሰገደለት። ኢየሱስም ተነስቶ ከደቀ መዛሙርቱ ጋር ተከተለው። እነሆም ከ12 ዓመት ጀምሮ ደም የሚፈሳት ሴት በኋላው ቀርባ የልብሱን ጫፍ ዳሰሰች። በልቧ
ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ትል ነበረችና። ኢየሱስም ዞር ብሎ አያትና ልጄ ሆይ አይዞሽ፣ እምነትሽ አድኖሻል አላት። ሴቲቱም ከዛች ሰዓት ጀምራ ዳነች። ኢየሱስም ወደ መኮንኑ ቤት በደረሰ ጊዜ እምቢልተኞችንና የሚንጫጫውን ሕዝብ አይቶ ብላቴናይቱ ተኝታለች እንጂ አልሞተችምና ፈቀቅ በሉ አላቸው። በጣም ሳቁበት። ሕዝቡን ግን ካስወጡ በኋላ ገብቶ እጇን ያዛት፣ ብላቴናይቱም ተነሳች። ያም ዝና ወደ አገር ሁሉ ወጣ። ከዚህ ክፍል የምንማረው ለኢየሱስ ክርስቶስ የሚሳነው ነገር እንደሌለ፣ ስለዚህ እምነት ሊኖረን እንደሚገባ ይህ ክፍል ያስተምረናል። አምስተኛው የማቴዎስ ወንጌል ምዕራፍ 9 ከቁጥር 27 እስከ 34 ያለውን ስናጠና ኢየሱስ ክርስቶስ ሁለት ዕውሮችን ዓይናቸውን እንዳበራላቸውና ጋኔን ያደረበትን መናገር የማይችለውን ጋኔኑን እንዳስወጣለትና መናገር እንዲችል እንዳደረገው ይህ ክፍል ይነግረናል። እንደዚህም ይላል፣ ወደ ቤትም በገባ ጊዜ ዕውሮቹ ወደ እርሱ ቀረቡ። ኢየሱስም ይህንን ማድረግ እንድችል ታምናላችሁን አላቸው። አዎን ጌታ ሆይ አሉት። በዚያን ጊዜ እንደ እምነታችሁ ይሁንላችሁ ብሎ ዓይኖቻቸውን ዳሰሰ። ዓይኖቻቸውም ተከፈቱ። ኢየሱስም ማንም እንዳያውቅ ተጠንቀቁ ብሎ በብርቱ አዘዛቸው። እነርሱ ግን ወጥተው በዚያ አገር ሁሉ ስለ እርሱ አወሩ። እነርሱም ሲወጡ እነሆ ጋኔን ያደረበትን ዲዳ ሰው ወደ እርሱ አመጡ። ጋኔኑንም ካወጣው በኋላ ዲዳው ተናገረ። ሕዝቡም እንዲህ ያለ በእስራኤል ዘንድ ከቶ አልታየም እያሉ ተደነቁ። ፈሪሳውያን ግን በአጋንንት አለቃ አጋንንትን ያወጣል አሉ። ከዚህ ክፍል የምንማረው ጌታ እንደሚችል ስናምን እንደ እምነታችን እንደሚሆንልን ይህ ክፍል ያስተምረናል። የመጨረሻው ስድስተኛው የማቴዎስ ወንጌል ምዕራፍ 9 ከቁጥር 35 እስከ 38 ያለውን ስናጠና መከሩ ብዙ፣ ሰራተኞች ግን ጥቂቶች እንደሆኑ እናገኛለን። እንደዚህም ይላል፣ ኢየሱስም በምኵራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌንና ሕመምን ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞችን እንዲልክ ለምኑት አላቸው። ከዚህ ክፍል የምንማረው የወንጌልን ሥራ ለመስራት ወንጌልን ለዓለም ሁሉ ለማድረስ መትጋት እንዳለብን ይህ ክፍል ያስተምረናል። በአጠቃላይ ይህንን የማቴዎስ ወንጌል ምዕራፍ 9ን ስናጠቃልለው ከዚህ ከምዕራፍ 9 የምንማረው አንደኛ ኃጢአትን የሚያስተሰርይ ኢየሱስ ክርስቶስ እንደሆነ ይህ ክፍል ያስተምረናል። ሁለተኛው ከዚህ ክፍል የምንማረው ኢየሱስ ክርስቶስን መከተል እንዳለብን ይህ ክፍል ያስተምረናል። ሦስተኛው ኢየሱስ ክርስቶስ ኃጢአተኞችን ወደ ንስሐ ሊጠራ እንደመጣ ይህ ክፍል ያስተምረናል። አራተኛው እምነት ሊኖረን እንደሚገባ ስናምን እንደ እምነታችን እንደሚሆንልን ይህ ክፍል ያስተምረናል። አምስተኛው ከዚህ ክፍል የምንማረው የወንጌልን ሥራ ለመስራት መትጋት እንዳለብን ይህ ክፍል ያስተምረናል። በመጨረሻም ከዚህ ክፍል የምንማረው ኢየሱስ ክርስቶስ ሽባውን ሰው እንደፈወሰው፣ 12 ዓመት ደም የሚፈሳትን ሴት እንደፈወሳት፣ እንዲሁም የሞተችዋን ሴት ከሞት እንዳስነሳት፣ እንዲሁም ማየት የማይችሉትን ሰዎች ዓይናቸውን እንዳበራላቸው ይህ ክፍል ያስተምረናል። እናንተም ከዚህ ምዕራፍ ጥሩ የሆነ ትምህርትን እንዳገኛችሁበት እንደተማራችሁበት ተስፋ አደርጋለሁኝ። በሚቀጥለው የማቴዎስ ወንጌል ምዕራፍ 10ን እናጠናለን። እስከ መጨረሻው ድረስ ስላዳመጣችሁት አመሰግናለሁኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በእያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተባረኩ።